የምወድሽ ባለቤቴ እሙ እንደምወድሽ እያወቅሽ አብረን 3 ዓመት ኖረን አረብ ሀገር ሄደሽ አሁን ደግሞ የኃይሉ ወሬ አንደ እንቆት ያውልቃሉ አይና አዲስ ይሄ በሽታ አንቺን ገሎ አራት ልጆችን ገሎ እኔን ደሞ ሊገለኝ አንተ ከዚህ በፊት ሚስት አገብተህ ኤችአይቪ ያለባት ራሷ ሞተች። 4 ልጆችን ሞቷል። 4 ልጆች በሞቱበት በሽታ አሁን አንድ አለ 3 ልጆች አሉ። አዲሷ ባለቤት አለች። አሁን በደም ስማይ እዚህ ያቆመ ጌታ ነው ምልክ አምስታችሁ ዛሬ ነገ ይነጋል። እኛ እዚህ አለን። ይሄ ሰው መቼ ካልተፈወሰ መቼም አይዋሽም። እኔ እኮ የማራዊ ደልንገራችሁ እሱ ብቻ አይደለም 5 ቤተሰብ የአባትሽ ወሬ ሰምተሽ አላገባህም እምቢ ያልሽ ነው አይደለም። እኔ ግን አንቺ ነው ማገባሽ። ከአንቺ ከራስሽ 5 ልጅ ነይ ማሚ ነይ ቶሎ በይ ሰዓትሽ ነው። ኤችአይቪ መድኃኒትሽን አምጪ መድኃኒቱን አምጪ ያንን ብላቴና የቆመ ብላቴና አምጣው እዚያ ሞቶ ተነሳ። ግራ ገብቶ ዛሬ እዚህ ቦታ አምጥተሃል። አሁን እንዲህ ሊሆን ነው። እዚህ ቦታ ያቆመ ጌታ ነው ምልክ 15 ሰከንድ በኋላ ካንሰሩ የለም ብሎ እዛ ይሄዳለሁ። ሐዋርያው ይጸልይልኛል፣ እኔ ይፈወሳለሁ። ባለቤቴ በሞተበት በሽታ እኔ አልሞትም ብለሽ መተሻል። ዛሬ ኤችአይቪ ካንቺ ነክ እኔ ካንቺ ውጪ ሌላ ሴት አላገባም። ነገ አባትሽ ይፋታል፣ ቀጠሮ ይዟል። ሲሆንም የፈለገ ይምጣ እንጂ እኔ ያንቺ ባለቤት ነኝ። ጌታ ዝም ካለ ለፋው ኪሳራው እልቂቱ ይቀጥላል። ጌታ ግን በቃ ካለ ሁሉ ይቆማል። ዛሬ ማታ ኪሳራ በቃ፣ ሐዘን በቃ፣ በሽታ በቃ፣ ለቅሶ በቃ፣ ያለ በቃ ብለሻል።